ሚካኤል አርቴታ አርሰናል ደጋፊዎች ብቻ ሳይሆን የእግር ኳስ ወራጆች በሙሉ ቁማ ያጨበጨቡለት አስደናቂ ጨዋታ ማሳየት ችሏል። ዛሬ ፉላምን ጎረቤቱን አስቀይሞታል። 3-0 በሆነ ውጤት በማሸነፍ የሊግ መሪነቱን አጠናክሯል። በክሊንሺት ንጹህ 3 ጎል ይዞ የወጣበት ጨዋታ ሲሆን አርሰናል ምናልባት በዓመቱ መጨረሻ የጎል ልዩነት ለዋንጫው ፉክክር ሊጠቅመው እንደሚችል ይገመታል። እናም ቪክቶር ኮሬሽ የጨዋታው ኮከብ ተብሎ ተመርጧል። ሁለቱን ጎል ያስቆጠረው እሱ ሲሆን ለሶስተኛዋ ጎል መቆጠሩ ሳካ ላስቆጠራ ጎልም አስደናቂ አስተዋጽኦ ማድረግ ችሏል። ቡካዮ ሳካ ከረጅም ጊዜ በኋላ ወደ ቋሚ 11 በተመለሰበት ጨዋታ ላይ ድንቅ ብቃቱን ማሳየት የቻለ ሲሆን ለአትሌቲኮ ማድሪዱ ጨዋታ ለመቆጠብ ሁለተኛው አጋማሽ ላይ ቀይረዋል። ሚካኤል አርቴታ እጅግ የተሳካ ፕላን ነበር የሰሩት። ዛሬ ማይልስ ስኬሊን አማካይ መስመር ላይ ይዘው መግባታቸው እጅግ ልዩነትን የፈጠሩበት ነው። አስደናቂ እንቅስቃሴ፣ አስደናቂ ብቃት። ማይልስ ስኬሊ ይለያል። በጣም አስገራሚ ተጫዋች፣ እስካሁን የት ነበሩ የሚባል ማስባል የሚያስችል አይነት ድንቅ እንቅስቃሴ ነው ማሳየት የቻለው። እንግዲህ ሚካኤል አርቴታ የመጀመሪያውን አጋማሽ 3 ጎል ዘና ብለው መርተው ወጡ። ሁለተኛው አጋማሽ ላይ ተጫዋቾቻቸውን የቆጠቡት ለማክሰኞ ጨዋታ ራይስን፣ ሳካን እንደዚሁም ቤንጃሚን ዋይትን ጨምሮ ወሳኝ ተጫዋቾቻቸውን ኢዜንም ወደ ተቀያሪ ወንበር በማምጣት ወይም በመቀይሮ ማስወጣት ሪፍሬሽ እንዲያደርጉ ወይም ደግሞ እንዲያርፉ በማድረግ ወሳኝ ስራ ሰጥቷል። እጅግ የተሳካለት ከ100% በላይ ስኬትን ያስመዘገቡበት ጨዋታ ነው ማለት ይቻላል። አርሰናል የፊታችን ማክሰኞ ከአትሌቲኮ ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ ለሚመስ ጨዋታ ኤምሬትስ ስቴዲየም ላይ የሚፋለም ይሆናል። ለሁለቱ ዋንጫዎች እየተመዘገዘገ ይገኛል። የፕሪሚየር ሊጉን መሪነት በ6 ነጥብ ልዩነትና በ4 ንጹህ ጎል ልዩነት እየመራ ይገኛል። ሲቲ ተስተካካይ ሁለት ጨዋታዎች አሉ። ሰኞ ከኤቨርተን ጋር ይጫወታል። ምን ይከሰታል? በፕሪሚየር ሊጉ አርሰናል እንደገና ወደ ዋንጫው ትንቅንቅ ተመልሶ በመግባትና የትንቅንቁን በፍጥነት በመምራት አሁንም ዋንጫውን ከአርሰናል ደጋፊዎች እንዳልወጣ ማሳያ ውጤቶችን እያስመዘገበ ይገኛል። ጋርዲዮላስ በሰፊ ጎል ልዩነት እያሸነፉ በመምጣት እንደገና አርሰናልን ያሸማቁታል ወይስ ምን ይፈጠራል? በቀጣይ ጨዋታዎች በጉት የሚጠበቅ ነው። ሀሳብ ስጡበት። የዛሬውን የአርሰናል እንቅስቃሴ እንዴት አገኛችሁት? የፕላስ ምልክት በመጫን ፎሎ ያድርጉ። ይህ ትርታ ስሊ ስፖርት ነው። መልካም